እግዚአብሔር ለኔ ታላቅነቱ የማይሻርበት አምላክ፣ ደግ አምላክ፣ ያረገልኝ ብዙ የሆነ አምላክ ነው ማለት በየእለቱ ከመውለውሎ ውስጥ ብዙ ነገር ነው ሳላረገው ያለፍኩኝ በጣም አንዳንዴ በጣም በራሴ ነደዳለሁ ግን በቃ ታላቅነቱን አይሽርም፣ አይተውም፣ አይረሳም። ረሳኝ ባልኩት ሞመንት ሁላ እሱ መልስ ለመስጠት ለኔ ቀድሞ የሚገኝ አምላኬ ነው። አንዳንድ ጊዜ ልክ እንደ ሰው ቅርብ ብላችሁ የምታወሩት ንጭንጭ የምትሉበት ወይ አምላኬ ምናምን ያልኩበት አምላኬ ግን በቃ ረስቶኛል፣ ትቶኛል፣ በቃ አያረግልኝም ያልኩትን ነገር ሁላ የሚመልስልኝ እጥፍ ደግሞ በጣም በቃ ካሰብኩት በላይ ካሰብኩት ኢማጂን ካደረኩት በላይ የሆነ አምላክ ነውና እግዚአብሔር ዛሬን አይደለም ትላንትና ሳስበው በጣም ይገርመኛል። ለዛሬ እኔ መጸለይ ብቻ ምናምን አይደለም የጸለይኩበት ቦታ መገኘት ምናምን ሳይሆን እግዚአብሔር ይሆንሻል፣ በቃ ይሄ ነው ቦታሽ፣ ይሄ ነው መሆን ያለብሽ ብሎ የሰጠኝ ነገር ሁላ በጠቅላላ ስቆጥረው በጣም ባለሀብት ሴት ነኝ። እግዚአብሔርን መድኃኔዓለም የኔ ጌታ እውነት አንዳንዴ በጣም ነው የሚገርመኝ ያረገልኝ ብዛቱ፣ በቃ ደግነቱ፣ በቃ ክብሩ በእኔ ላይ እንዲታይ የሚፈልገው ነገር በጠቅላላ አምላክነቱ፣ ከዛ ደግሞ ቃሉን አለማጠፉ ማለት ሰው ቢሆን እንዴት ቃሉን እንደሚያጠፋ አስባችሁ ታውቃላችሁ? በቃ እግዚአብሔር ትልቅ ወዳጅ፣ ትልቅ የደስታ አምላክ፣ ከዛ ደግሞ ሁሉ ጊዜ ልጆቹን እንደዚህ ሉክ የሚያደርግ የሚያይ ሁሉ ጊዜ በቃ የሚያገባን ነገር ወይም ደግሞ የሚሆነን ነገር ኦር ህይወታችን ውስጥ የትኛዋን ሰርክል እንድንኖር የሚፈልገን ነገር በጠቅላላ ቀድሞ እየሰራ የሚያኖረን አምላክ መድኃኔዓለም ክርስቶስ ወይ መታደል እግዚአብሔርን ማለት በጣም እኮ ተስፋ ቆርጪ በጣም ብዙ ጊዜ አውቃለሁና ግን በቃ ተስፋ እንዳቆርጪ በእኔ አለሁኝ እያለ በራሱ ሰዓት የመለሰልኝን ህይወቴን አካላቶች ሳስባቸው መድኃኔዓለም ቅዱሱ እግዚአብሔር ስለ ደግነቱ ስለ ሁሉም ነገር አመሰግነዋለሁ።